የመረረው ኤሌክትሪሻን ሲያጋጥም አረ መጣን ቃስ በሉ እንዴ ምንድነው ቃስ ብላ ታቋቋም እንዴ አንተ የእናት ቃስ ብለህ እና ስንት ሰዓት ነው ፀሐይ ላይ የምታስቆመኝ? እሺ አሁን አንተን ኤሌክትሪሻን አዎ ፍሪጅ ነው የተበላሸው ምንድነው? አረ ቲቪ ነው የተበላሸው ልጆቹን አውጡ ባላችሁ አይው ወጥቷል ምርር ነው ያለው መስራት ራሱ ተጠቀምኩበትን ወጥቷል። አዎ እቺ እርጉዟ ቴሌቪዥን ነች እንዴ? አዎ በቅዱስ ሚካኤል ስም ምን ሆና ነው የሚሸተው? አረ በእናትህ አንተ እስከዛሬ እየተጠቀምኩበት ነበር ምንም ምንድነው? ይሄው ጅፓስ ነው ተበላሽቶ ነው አንድ ላይ እንሰራልኝ ነው እነዚህ ልጆች መሆናቸው ነው። አረ በእናትህ አንተ እንዴ ያቀለድክ ነው እንዴ በ1998 አረ እንዳትያዝበት አረ ትንሽ ለአሚሮ ጸጸት አይገባም እንዴ? የምን ጸጸት ነው አሁን ስራልኝ በቃ ምን ከፍላለሁ የሚከፈለው ስማ ይሄንን ያመረቱት ሀገሮች ራሱ የት እንዳሉ አይታወቁም ጠፍተዋል። በቃ አንተ ለስራ ነው የመጣው ና ስራ በቃ ምንድነው አትማጭማጭብኝ እንጂ እቺን እርጉዝ ቲቪ ስራ ስትል ትንሽ አይደብርም እንዴ? ለምን እንደሚደበላሽ ብሬን ከፍያ እንዴ የእናት ገንዘብ በቃ ዝም ብላ አሰራም እንዴ ከፍለኛል። ይሄ የህሊና ጸጸት ነው። ከአንቺ ልጅ እኮ ያወራረሳችሁ 150 ብር ከፍላለሁ አሁን 150 ብር በ150 ብር እርጥብ በላበት እና ሶኬቱ እኮ ነው የተበላሸው እንዴ ጭራሽ ሰከታ ነው እና ሳይሰካ በምን ይጠቀማል? የምትጠቀመው? አው እኔ እኮ በባትሪ መስሎኛል እኮ የምትጠቀመው። እንዴት ነው በባትሪ የምትጠቀመው? ለምን 10 ከምትቻገር ወይ ሻዶ ባትሪ ገጥማ እንትን አሞክረው። ሻዶ ባትሪ እና ሻዶ ባትሪ ይለያል። እሱን ተጠቀመው ዝም ብለህ እንጂ ይሄንን በእጄ ራሱ አልነካው። በቃ እሺ ሽንት ቤት ብጎረጉር ይሻለኛል እቺን ከምጎረጉር። ንፍጣብ ትቀልዳለህ እንዴ? ይባት